ስለዚህ እነዚህ አራቱ ለምጻሞች አመጡ አሳዩአቸው። ደስ የሚለኝ ነገር የከተማው ሕዝብ ትንቢቱ ሲነገር ለካቁት ብለው እየጠበቁ ንጉሱ ቆይ ተሰለፉ ሲል ማንም አይሰለፍም አሉት። እየሰማነው ነው። አያችሁ ንጉሱ ተረክጦ ሞተ ይላል። በሰው አንሰማም ብለው ደፉት። ትላንትና ውጡ ግቡ የሚል ንጉስ በእግዚአብሔር ድምጽ ስትንቀሳቀሱ በእግዚአብሔር ድምጽ ስትኖሪ መቼም አታንሽ። ሁሌ እየበለጥሽ ነው የምትኖር። አረ ጩና አሜን በሉ። እያከበደ ነው የሚያስቀጥል፣ እየጨመርክ ነው የምትቀጥለው። ሲጩና አሜን በሉ። አላያችሁ ቁራዋ ከባህሪዋ ስጋ ማታቀብል ቁራ ስጋ ያንጠለጠለች ዮርዳኖስ ትይዩ ታደርሳለች። ነብይ እዛ ጋር ቁጭ ብሏል። ያያኩስ እየተበላ እሱ ስጋ ይበላል። ሌላ ቁራ አግኝቷት ምን ሆነሽ ነው የኔ መሰለ ስጋ ሲላት በድምጽ ነው ትላለች። ዘንድሮ እንዲህ ነው የሚሆነው። ያንተን ነገር አንጠልጥሎ ያመጡታል። አልሰማሽኝም? ያንቺን ነገር ተሸክመው ያመጡታል። አይሰጥም የምትለው እጅ ይሰጣል፣ አይለቅም የምትለው አፍ ይለቃል። በኢየሱስ ስም እግዚአብሔር ይባርካችኋል። አቅም እያላችሁ አትቀመጡም፣ ጉልበት እያላችሁ አትቀመጡም፣ ቅባት እያላችሁ አትቀመጡም። ዛሬ የሚፈታ እጅ መጥቷል። ዛሬ የሚያወጣ እጅ መጥቷል። ዛሬ የሚያስበልጥ እጅ መጥቷል። አሜን ይባልለታል። ላኪ ቮራዲያ ተባረኩ። አሜን። ከጎናችሁ ላለው ሰው ሰምቻለሁ በሉት። የሰማሁት ያኖረኛል በሉት። አላቅም የእግዚአብሔር መንፈስ የሚነግረኝ አስደንጋጭ ሆነ በረከት። የይስሐቅ በጣም ወደዋለሁ። የጎረቤትም አይደለም የእንትና አይነት የተባለም አይደለም። አይታችኋል። አንዳንድ ሰው የእንትና አይነት ስጠኝ ብቻ አይሰጥሽም። የራስሽን ጠይቂ። የራሳችን እንደ አቅማችን ልክ አለ። ስለዚህ መባረኩ ከተማ ሁሉ ተሰማ ነው የሚለው። ሀገር ሰማ። ከዛ ከኛ ይልቅ እጅግ ተባርካል ከተማ ለቀውጣ ሲሉት ከተማ ለቆ ለመውጣት አልፈራም። ልጁ ድምጽ አለ አብሮት። ከዛ በኋላ ወደ ከጌረራ ከተማ ወደ ዋሻው ጠጋ ይልና የአባቱን ምንጭ አስታወሰ ይላል። ከዛ እረኞችን ጠርቶ እንቆፍራለን። መቆፈር ሲጀምሩ የጌረራ እረኞች መጥተው የኛ ነው አሉት። ከዛ እሱ ወይኔ አላለም። አንዳንዴ ቆፍረሽ ይዘጋል። ምንጩ ፈለቀ ስትይ ይደርቃል። ግን ዝም ብለሽ ቆፍሪ። ከሰማሽ ዝም ብለሽ ቆፍሪ። ለምን ብትይ ምንጩ መሬቱ ላይ ሳይሆን አንቺ ላይ ነው ያለው። አልሰማሽኝም? ስለዚህ ይስሐቅን አንስተው ሲቅራንም ዘጉበት፣ ይስሐቅንም ዘጉበትና ጌረ የሚገርመው ነገር ርቦት ጋር ደረሱት እየገፉ። ለካ የማይዘጋ ምንጭ አለ ስሙ ራሱ የሚያምር ላሳካራዲያ። አረጩና አሜን በሉ። የሚገፏችሁ ወደ በረከታችሁ ነው። የሚገፏችሁ ወደ ስኬታችሁ ነው። የሚገፏችሁ ወደ ነገራችሁ ነው። ጠላቶቻችሁ ሲነሱባችሁ አላኮቫሻኪያ ጩና እስቲ አሜን በሉ። አንድ በጣም የምወደው እግዚአብሔር ሰው ሲናገር እንደዚህ አለ። እግዚአብሔር ጠላት እንዲያሳጣኝ አልጸልይም አለ። በጣም ጠላት እንዲያበዛ ጸልያለሁ አለ። ግን ጠላቶች በጣም ሲያስጨንቁኝ አንድ ጸሎት አለኝ፣ ግደላቸው አልልም አለ። 10 ቦቴ ስጣቸው እላለሁ አለ። ለምን ሀብታቸውን ሲያስቡ እኔን ይረሱኛል አለ። ስለዚህ እግዚአብሔር ጠላቶቻችሁን ባበዛ ቁጥር ቻሌንጃችሁን በጨመረ ቁጥር የሆነ ነገር ሊፈነዳ ነው ማለት ነው። አሜን። እግዚአብሔር ይሁን ያየው ነገር አለ ማለት ነው። እስቲ ጮና አንድ ሰው አሜን ይላል። ዘንድሮ ይላጭ እየተጠበቀ የእናንተ ነገር ይወጣል። እየተጠበቀ የእናንተ ነገር ያመልጣል። ጠላቶቻችሁ እየጠበቁ የእናንተ ነገር ያመልጣል። የእናንተ ነገር ያመልጣል። ጮ አንድ ሰው አሜን ይላል። የመጨረሻ የቃል ልናገር ስሙኝ። ዮርዳኖስ ትይዩ ቁጭ ብሎ እየበላ ዮርዳኖስም ደረቀ ይላል መጽሐፍ ቅዱስ ነው የሚለው። ቁራም ቀረች ይላል። ሁለቱም ይቀራሉ። ድምጽ ግን አልቀረም። ወደ አንድ ሴት ላከው፣ ባለ ሞተባት ሴት። በበሯ ላይ ትልቅ ታፔላ ለጥፋለች። እንዲህ ይላል፣ እኔና ልጄ ዛሬ በልተን እንሞታለን። ነብዩ በጣም አይኑ የተከፈተ ስለሆነ የሰፈር ግድግዳ አያነብም፣ ከላይ ብቻ ነው። ከላይ ብቻ ስሙ። አሜን። አንድ ሰው እንዲህ አለኝ፣ ለምን አሜሪካ ትቀሪም ኢትዮጵያ ረብሻ ነው አለኝ። እኔ ደግሞ ኢትዮጵያን በጣም ወዳለሁና እኔ ከወጣሁኝ ሀገሩ ራሱ አይረጋጋም አልኩት። አሜን ለምትሉ በቃ እኔ አውቃለሁ እግዚአብሔር ዝም ብሎ እንዳላስቀመጠኝ አውቃለሁ። ትልቅ ነገር ዘመን እንደሚሰጠኝ አውቃለሁ። ስለዚህ እግዚአብሔር እዚህ ሰፈር ሲያስቀምጠሽ የሆነ ረብሻ ላይ ያረጋጋብሽ። ሲጮና አንድ ሰው አሜን ይላል። ባንቺ በረከት ሊያመጣ ነው። ባንተ ትውልድ ሊታደግ ነው። ባንተ ሰዎችን ሊያስመልጥ ነው። አረ ጮህ አንድ ሰው አሜን ይላል። ኢየሱስ ጌታ ነው። ሺፓ
ማራዳኪያ ስለዚህ ጋግረሽ አምጪ አላት። ውሃ ስጪ ስላት ከመሞቷ በፊት ትርፍ ውሃ አላት። ውሃዋን ልታመጣ ስላ ኖ አለ። ከዱቄቱ መንጎች አለ። ዱቄት እንዳለ ታይቶታል። ከዛ በኋላ አመጣ። ያን እየተነጫነጨችም ቢሆን ጋግራ መጣች። የሚገርመው ዱቄቷ ኩንታል ሞላ የሚል መጻፍ የለም። ዱቄቷ ላይ ግን 3 ዓመት ተኩል የሚል ተጻፈበት። እየቆነጠረች አለ። አሁንም ትጠቀማለች አለ። አሜን። እግዚአብሔር በእንዲህ አይነት በረከት የሚባርካችሁ ሰዎች አላችሁ። በቃ ማለት አንዳንዱ በረከት የሆነ አምጥቶት ሙሉ አድርጎት አይደለም፣ ያለችዋን ያበዛታል። ያለችዋን እየተጠቀምሽበት ነገ ያልቀር ስትይ አለ። ኧረ አልቆ ነበር አለ እንዴ እያልሽ አለ። ኧረ የለም ነበር እኮ ትላንት ሰጥቻለሁ አለ። ትላንትና እኮ ለሰው አበድሬያለሁ አለ። በኢየሱስም እንዲህ አይነት በረከት ቤታችሁ ይገባል። ከዚህ በኋላ ካንቺ ቤት ድርቀት ይጠፋል። ካንቺ ህይወት ላይ ድርቀት ይጠፋል። በኢየሱስም እየተጨነቅሽ አትኖሪም። እየተጨነቅሽ አትኖርም። ጨዋንድ ሰው አሜን ይላል። ራካቫሳ ሮዳጄሌ ቬጋድ ኢየሱስ ያድናል። ሲጩና አሜን በሉ። ጨረሱ። ኢየሱስ ያድናል። የመጨረሻ ከጎናችሁ ላለ ሰው ሰምቻለሁ በሉት። የሰማሁት ያደርሰኛል በሉት። አሜን። ታምናላችሁ? ሰምታችሁታል? ቦስተን ላይ እግዚአብሔር የሆነ ነገር እንደሚያደርግ ታምናላችሁ? ቃሉ እንደሚሰራ ታምናላችሁ? እግዚአብሔር በዚህ ከተማ ላይ ለሆነ ነገር እንደሚያገልጥ ታምናለ? በሆነ ነገር እንደሚያወጣ ታምናለ? በሆነ ነገር ምድር ላይ እንደሚገልጥ ታምናለ? እግዚአብሔር ዘመን እንደሚሰጥ አምናሃል ወይ? 2024 ያንተ ነው። 2024 ያንቺ ነው። የንጋት ዓመትሽ ነው። የማረፍ ዓመትሽ ነው። የመብላት ዓመትሽ ነው። የመስጠት ዓመትሽ ነው። የመዝራት ዓመትሽ ነው። የማጨት ዓመትሽ ነው። አሜን። ራካቦሳ ካራዲያ ኢየሱስ ያድናል። አባቴ የእግዚአብሔር መንፈስ መልእክት ሰጥቶኝ ነበር። ሰሙኝ። ጌታ የዝናቡ ሽንፍር ከባድ ነውና ብላ ጠጣ አለው አክዓብን። አክዓብም በፈረስ እየፈጠነ ዝናቡን ለማምለጥ እንዲወጣ ከነገረው በኋላ ነብዩ ግን በእግር ነው የቀደመው። እግዚአብሔር እንዲህ ይልሃል፣ በፈረስ የሮጡትን በእግር ትቀድማቸዋለህ። እግዚአብሔር ካንተ ጋር አለ። በጣም ትልቅ የእግዚአብሔር አጀንዳ ካንተ ጋር አለ እና ጌታ እንደዚህ ይልሃል፣ አንተ ላይ ይባስ በደንብ አድርጎ የጨለማውን ዓለም ይመታ አኖቲንግ አለ እና ጠላት እሱን ስላየ ብስጭት ብሏል። እግዚአብሔር ግን ትቀድማቸዋለህ። ፈረሳቸውን ትቀድማለህ። አሜን። ኢየሱስ ያድና። ፈረሳቸውን ትቀድማለህ። አባቴ ጌታ ካንተ ጋር አለ። መንፈስ ቅዱስ ካንተ ጋር አለ። የትላንትናው ኢየሱስ ዛሬም ይሰራል። አሜን። ኢየሱስ ጌታ ነው። ሄፕራዳ ላባሳ ካማራዳ ካፕሮታኪያ እንዲላል እግዚአብሔር። ያቺ ከእግዚአብሔር ድምጽ የሰማችው ሴት 7 ዓመት በመቀመጥ እንደተከፈላት እግዚአብሔርን ብለህ የተቀመጥክበት ዘመን፣ የተጎዳህበት ዘመን፣ በእግዚአብሔር ድምጽ ተንቀሳቅሰ ዋጋ የከፈልክበትን ዘመን እግዚአብሔር ቆጥሬ እመጣለሁ። ሳታየኝ አትሞትም ይላል። ክብሬን ሳታይ አትሞትም። ኢየሱስ ያድናል። ሳልፈርድልህ አትሞትም ይላል። አረጮና እስቲ አሜን በሉ። የትልቅ የጌታ እጅ አብሮሃል። በትር ነው እጅ ላይ ማየው። ሃሌሉያ። እና እግዚአብሔር በሞገስ ትወጣለህ፣ በሞገስ ትገባለህ። ሊያዋርድ የወጣውን አዋርቼዋለሁ አለ። እንዳይነካ ማስጠንቀቂያ ሰጥቼዋለሁ። አደላልሃለሁ ይልሃል። ኢየሱስ ያድናል። እዋጋልሃለሁ። ሃሌሉያ። ኢየሱስ ጌታ ነው። አሜን። ኢየሱስ ያድናል። የሚገርም ነው። እየተራመድክ ካንተ ውስጥ የሚወጣ ወንዝ ያለው እግዚአብሔር እንዲህ ይላል፣ ባንተ ውስጥ ያለው ነገር ቦስተን ብቻ አይቀመጥም፣ ዓለም ላይ ይሄዳል። ለብዙ ትውልድ በረከት ይሆናል። እግዚአብሔር እንደዚህ ይለኛል፣ የልጅነትን ኪዳን እንደገና አድሼዋለሁ። እንደገና ተነስተህ ትሰራልኛለህ። እንደገና ምድርን ትሞላለህ። እንደገና ባንተ እዋጋለሁ። እንደገና የጨለማውን ዓለም ባንተ አፈርሳለሁ። እኔ እግዚአብሔር ኤልሻዳይ ነኝ ይልሃል። አረጩና አሜን በሉ። ጌታ ካንተ ጋር ነው። በጣም ብዙ መጽሐፎች፣ በጣም ብዙ ነገሮች ካንተ ውስጥ ይወጣ ያለውና አልጨረሰም። እግዚአብሔር አልጨረሰም። በጣም ከባድ ሲዝን ከፊት አለ። አልጨረሰም ማለት እስከ ሞት ድረስ ያለፍካቸው መንገዶች አሉ። እስከ ሞት ድረስ ማለት መኖርህ ራሱ አንዳንዴ ይደንቃል። ለምን እንደሆነ ታውቃለህ? ከባድ እጅ አብሮ ስላለ ከባድ ጦርነት ውስጥ ነው አንተ የምታልፈው። ጌታ ግን እንደዚህ ይላል፣ አሸንፋለሁ፣
እኔ ካንተ ጋር ሆኜ አሸንፋለሁ። ደግሞ አላቅም ብቻ ጠብቅ። ትንሽ ጊዜ ቀረ ነገር አለ። የሆነ የሚፈነዳ ነገር ሃሌሉያ፣ የሆነ ፈንድቶ የሚወጣ ነገር፣ የሆነ በቃ ብሎ መራራ ነገርን ከህይወት ላይ የሚያስወግድ ነገር፣ በቃ ውጣና ተገለጥ የሚል ሃሌሉያ። አንድ ሰው ጮህ አሜን ይላል። ውጣ የሚል ጃል ውጣ፣ ከተማውን ግዛ፣ ውጣ ምድሪቱን ግዛ፣ ውጣ ዓለምን ግዛ፣ ውጣ ነጭ ጥቁር ፊት ቆመ አውራ የሚል የጌታ እጅ፣ የጌታ ጊዜ፣ የጌታ ሰዓት ደርሳለች። ሃሌሉያ። ሲጩና አሜን በሉ። እግዚአብሔር እንዲህ ይልሃል አለው። ደግሞ እንዲህ ይለኛል ጌታ፣ ለኔ የከፈልክልኝን ዋጋ እኔ አረሳም ይልሃል ጌታ። እኔ አረሳም የተሰደድክልኝን ለቤቴ ዋጋ የከፈልከውን፣ ስለ ወንጌል የተነቀፍከውን፣ ስለ ወንጌል በምድረ በዳ ያለፍከውን እኔ አረሳውም ይልሃል። ብድራት ጌታ ጋር ነው። በፍጹም ከሰው እንዳትጠብቅ። ያንተና የእግዚአብሔር ህብረት የአብርሃምና የእግዚአብሔር ስለሆነ ኢየሱስ ያድናል። እግዚአብሔር ወዳጅህ ነው። እግዚአብሔር ጓደኛህ ነው። እግዚአብሔር ቤተሰብህ ነው። አንድ ሰው ጮህ አሜን ይላል። አሜን። ኢየሱስ ጌታ ነው። ሲጮህና አሜን በሉ። ሃሌሉያ። ኢየሱስ ያድናል። ራካቦሳ ፕራዳጂ ለቬጋዲያ ብራዘር፣ እግዚአብሔር በጣም ሲራራልህ ነው ማየው። በጣም ሲራራልህ እና መንፈስ ቅዱስ እንዲህ ይልሃል፣ እስከ ዛሬ ድረስ ፋይት እያደረገ ነገርን ያዘገየ ነገር የእግዚአብሔር መንፈስ ልቀቁለት የሚል ትእዛዝ መንፈስ ቅዱስ ሲያወጣልህ ያለውና ብዙ ጊዜ ተናጋሪ አይደለህም። በጣም ብዙ ጊዜ ራስን ኩል አድርገህ የምትኖር ሰው ነህና ብዙ ነገር በውስጥህ ነው። ብዙ ነገርን የምትሸከም ሰው ነህ። እግዚአብሔር ግን በጣም ሲራራል ሲመጣ ሲያሳርፍህ ያለውና ጌታ አሁን የረፍት ጊዜ ነው ይልሃል። ሲጮና አሜን በሉ። የረፍት ጊዜ ነው። አሜን። የረፍት ጊዜ ነው። በቃ የሆነ በቃ ተብሎ የሆነ እንደ መጋረጃ ነገር ከፊት ላይ ሲነሳዩ ሃሌሉያ። ነገርን የሚያበላሽ መንፈስ ተመቷል። ነገርን እየቀደመ ከፊት እየሄደ ወደ ኋላ የሚያዘገይ መንፈስ ተመቷል። ከዚህ በኋላ ለራስም ለዘርህም ረፍት ትሆናለህ። ለብዙ ትውልድ ረፍት ትሆናለህ። ሃሌሉያ።